ሻለቃ ምን ነበር? ዛሬ ምስራች አለኝ። ደሞዝ ተጨምሯል። እንዴ ደሞዝ ተጨምሯል? ደሞዝ የተጨመረው ከሁለታችሁ ለአንዳችሁ ነው። በእጣ ወንድሜ፣ ገንዘቡ አንተ ያስፈልጋል። እጣው ቀርቶ አንተ ወሰደው። አረ ወንድሜ፣ የሁለት ወር ቤት ኪራይ ያለብኝ አላልክ? አንተ ወሰደው። እሺ እንዴ ሌላው ደግሞ አመቱን ሙሉ እያረፈዳችሁ የምትገቡበት እድል ተመቻችቷል። ታዲያ ግን በቃ አንተ ኮዬ ነው ሰፈሩ ወንድሜ፣ አንተ ወሰደው። እኔ እንቅልፍን አታ እየኖርክ እንደሆነ እያወቅኩ ዝም ምን ይመስላል? ላንተ ይሁን። እሺ የመጨረሻው ሐሙስ ዘቬኑ በሚዘጋጀው የራት ምሽት ግብዣ ይኖራችኋል። ይሄስ ለማን ነው? ይሄን እንኳን ነው የወሰደው። ለምን ነው የምትወስደው? እኔ ነው የምወስደው። ምንድን ነው የምትወስደው? እኔ ነው የምወስደው። እኔ ነው የምወስደው አልኩህ እኮ። በየክርክር ምናምን እያበዛሽብኝ ነው። ትፈልጋለህ ከእኔ ጋር? እኔ ነው የምወስደው አልኩህ። አንተ ነው የምትወስደው? አዎ እኔ ነው የምወስደው። አንተ ነው የምትወስደው? አዎ እኔ ነው የምወስደው። ኧረ በእናትሽ ለይ ሐሙስ ምሽት ናልከኝ። ከሚስ ምሽት ተብሎ በተሰየመው ሐሙስ ዘቬኑ በሚዘጋጀው የባህል ምሽት ከቸች ብላችሁ ድምቅ በሉበት። ከምሽቱ 12 ሰዓት የሚጀምር ሲሆን ከባህል ምሽቱ ጋር ቾማ አንድ ላይ በመሆን በጣፋጭ ምግቦቹ ላስተናግዳችሁ ይላል። ሸክላ ጥብስ፣ ግሪድል ጥብስ፣ ኦላንዶ፣ ጎረድ፣ ጥሬ ስጋ ለብቻ መብላት ፈልጋሉ ላለ ደግሞ ከ300 ግራም ጀምሮ አለነ። በጀማ ከች ለምትሉ ደግሞ የተለያዩ የመጠጥ ፓኬጆች አሉን። መታችሁ ፈታ በሉ። አድራሻ ጃክሮስ ሮቤራ ቡና ፊት ለፊት 50 ሜትር ገባ ብሎ ነው። ይመቻችሁ።